ከትንሣኤ ቀጥለን የምናገኘው ወይም የትንሣኤ ማግስት ሰኞ ማዕዶት ይባላል። ማዕዶት ማለት መሻገር ማለት ነው። ከሞት ወደ ሕይወት መሻገር፣ ከአሳር ወደ ክብር መሻገር፣ ከስቃይ ወደ ተድላ ወደ ደስታ መሻገር፣ ወደ ዘላለማዊ ሕይወት መሻገር፣ ከሲኦል ከገሃነም ወደ ገነት ወደ መንግሥተ ሰማያት መሻገር ማለት ነው። ክርስቶስ ከምንምነት አንስቶ እኛን ወደ ሁሉምነት አሸጋግሮናል፣ ሁሉም አድርጎናል። ከእንግዲህ ወዲህ አለ ወዳጆቼ እላችኋለሁ ወንድሞቼ እላችኋለሁ እንጂ ምን አልላችሁም፣ ባሮቼ አልላችሁም። ባሮቼ ተብላችሁ አትጠሩም። የልጅነትን መንፈስ ሰጠን፣ የልጅነትን ፍቅር ሰጠን፣ የልጅነትን ኃይል ሰጠን፣ የምናሸንፍበትን ኃይል አጎናጸፈን፣ ሁሉም አደረገን። አየው አወዳደቃችን፣ ውድቀታችን በልጅነት አጀበው። ውድቀታችን በኃይል አነሳው፣ በጥበብ አነሳው። የኛ ውድቀት የኛ ኃጢአት የእግዚአብሔር ኃይል የተለካበት፣ የእግዚአብሔር ጥበብ የተለካበት፣ የእግዚአብሔር መለኮታዊ ማዳን የተለካበት ጥበብ ነው። ውድቀት ነው የኛ ውድቀት። እግዚአብሔር እኛን ኃጢአተኞችን በፍጹም ፍቅር ወደደ። አልጠላንም፣ እንደወደቅን አልተወንም። እንደወደቅን እንድንቀር አላደረገም። አነሳን፣ በኃይል አነሳን። የዲያብሎስን ስራውን አፈረሰው ይላል ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ጀምሮ የእግዚአብሔር ልጅ የዲያብሎስን ስራ አፈረሰው፣ በስጋ ተገልጦ አፈረሰው ይላል። በስጋ ተገልጦ በተነው ይላል። በተነው። እሱ በሲኦል መከራ ሲያጸናብል ሊኖር ነበረ፣ ባሮች አድርጎ ሊኖር ነበረ። ግን እግዚአብሔር ልጆች አደረገን። ያንን የወደቀውን ስጋ ባህሪ፣ የወደቀውን የስጋ ማንነት ከባህሪ ማንነቱ ጋር አዋህዶ፣ ከባህሪ ክብሩ ጋር አዋህዶ ቀዳማዊ አምላክ አደረገው፣ ንጉሥ አደረገው፣ ጌታ አደረገው፣ ገዥ አደረገው፣ የባህሪ አምላክ አደረገው። ቀዳማዊ ዳህራዊና ማዕከላዊ አደረገው። ማዕከል አደረገውና ምን አለን? ልጆቼ እላቸዋለሁ፣ ወዳጆቼ እላቸዋለሁ፣ ወንድሞቼ እላቸዋለሁ እንጂ ከዚህ ወዲህ ባሮቼ ተብላችሁ አትጠሩም አለ። ይህንን አስበን ነው። ማዕዶት ማለት ይሄ ነው። ማዕዶት መሻገር ማለት ይሄ ነው። ከአሳር ወደ ክብር መሻገር ማለት ይሄ ነው። ወደ ዘላለማዊነት መሻገር ማለት ይሄ ነው። ከዳህራዊነት ወደ ዘላለማዊነት መሻገር ማለት ይሄ ነው። አዳም 7517 ዓመቱ ነው አዳም። ነገር ግን የአዳም ባህሪ ግን ቀዳማዊ አምላክ ተብሎ ዘመን የማይቆጠርለት ሆነ። ባህሪው የስጋው ባህሪ፣ የአዳም የስጋ ባህሪ ዘመን የማይቆጠርለት ዘላለማዊ፣ ፍጻሜ የሌለው ዘላለማዊ። አየው አሁንም ደግሞ ንጉሥ ማዕከላዊ ሆኖ ይገዛል ማለት ነው። ከባህሪ መለኮት ጋር ተዋህዶ ባህሪው። ይሄንን ነው መሻገር ብለን የምናከብረው። ይህን እያሰብ ለክርስቶስ ዝማሬ እናቀርባለን። ይህን እያሰብ ኢየሱስ ለተባለው ሰውና አምላክ፣ ኢየሱስ ለተባለው አምላክ ወሰብ ለተባለው እሩይ ማዕከለ እግዚአብሔር ወሰብ ለተባለው ለሱ ዝማሬ እናቀርባለን። ለሱ የባህሪ ስግደት እናቀርብለታለን። ለሱ አምልኮት እናቀርብለታለን። ውለታውን እናስባለን። ከባርነት ቀንበር ስላወጣን ያንን የባርነት ቀንበር እናስባለን። ያንን መገዛት እናስባለን። ያንን የ5500 ዘመን ጭንቀት እናስባለን። ያንን መከራ እናስባለን። ያንን የሲኦል ሕይወት እያሰብን ለክርስቶስ እንዘምራለን። ክርስቶስን እንቀድሰዋለን። በልጅነት ያከበረንን፣ በስሙ የጠራንን፣ ልጆች ያደረገንን፣ በስሙ ስላመን ስጋውን እንድንበላ የሰጠንን፣ በስሙ እንድንጠመቅ ያከበረንን፣ በሀብተ መንፈስ ቅዱስ ከፍ ያደረገንን ያላቀንን እሱን እናመሰግናለን ማለት ነው። መሻገር ማለት ይሄ ነው። መሻገር ማለት መክበር ማለት ነው። መሻገር ማለት ማደግ ማለት ነው። በአንድ ጊዜ ፍጹም እድገት። አዳም 1000 ዓመት ኖሮ ተለውጦ ወደ መንግሥተ ሰማያት ገብቶ የሚያገኘውን ያንን ረቂቃዊ ዓለም በአንድ ጊዜ አገኘው። በአንድ ጊዜ አገኘው። ስለዚህ ይህንን ነው መሻገር ብለን የምንጠራው። ስለዚህ በዚህ በዕለተ ሰኑይ
በዚህ ሰኞ ዕለት ማዕዶት ብለን ክርስቶስ ምን አይነት ፋሲካችን እንደሆነ ምን አይነት መሻገሪያችን እንደሆነ አየው። መሻገሪያችንም እሱ ነው፣ አሻጋሪያችንም እሱ ነው። ድልድዩም እሱ ነው፣ ካህኑም እሱ ነው፣ መስዋዕቱም እሱ ነው። መስዋዕቱን ያቀረበው የመስዋዕቱ አቅራቢም እሱ ነው፣ መስዋዕቱን ተቀባይም እሱ ነው። በጉም እሱ ነው፣ ካህኑም እሱ ነው። ክህነቱም የራሱ ነው። ዘላለማዊ ክህነቱ የባህሪው የሆነ አንድን መስዋዕት አቅርቦ ለዘላለም በጌትነት ጸንቶ የሚኖር ዘላለማዊ ካህን፣ ያ ያቀረበው መስዋዕት ደግሞ ፍጹም ድህነትን የሚያሰጥ ካህን፣ ያንን ውድ መስዋዕት የሚቀበል አምላክም እሱ ነው። ሁሉን የሆነ ሁሉን ሆኖ እኛን ሁሉን አደረገን። ይሄንን ነው ማዕዶት ብለን የምናከብረው። መሻገር፣ የቤተ ክርስቲያናችን መሻገር፣ የቤተ ክርስቲያናችን ውድነት ማለት እሱ ኃጢአተኞችን አይጠላም ኃጢአትን እንጂ ወደደን። በፍጹም ፍቅር አፈቀረን፣ ወደደን፣ በፍጹም ውድ ወደደን፣ በፍጹም እይታ አየን፣ በፍቅር አይን አየን፣ ሞተልን፣ ስለኛ ተቀጠቀጠልን፣ ስለኛ ደማልን፣ ስለኛ ቆሰለልን፣ ስለኛ ታረደልን። እንደ በግ ተነዳ፣ እንደ በግ ታረደ፣ ግን አፉን አልከፈተም። ከሚወደን ውድ የተነሳ ከሚያፈቅረን ፍቅር የተነሳ አፉን አልከፈተም። ሲሰቅሉት አፉን አልከፈተም። ሲገርፉት አፉን አልከፈተም። ሲገሉት አፉን አልከፈተም። እኛን ስለሚያገኝ፣ እኛን ስላሰበ፣ እኛን ስለሚማርከን ሲሞት አልከፋውም። አየው፣ ወዶ ሞተ፣ ወዶ ተሰቀለ፣ ወዶ ተራበ፣ ወዶ በጎል ተጣለ፣ በፍቅር በጎል ተጣለ። በፈቃዱ በቆሻሻ ቦታ ተጣለ፣ በፈቃዱ ተቀበረ፣ በፈቃዱ ተነሳ። ለምን? እኛን ይማርካን። በዚያ ውስጥ አሸናፊነት አለ። በነገራችን ላይ ይሄ ሊደርሺፕ ይባላል። ክርስቶስ ሞቶ አሸነፈ። ክርስቶስ ባይሞት አያሸንፍም ነበር። ክርስቶስ ባይስቅል፣ ባይንገላታ፣ ባይደበደብ አያሸንፍም ነበረ። ያሸነፈ ስለሞተ ነው። የተነሳ ስለሞተ ነው። ባይሞት አይነሳም። በዚህም የእግዚአብሔር ኃይል፣ የእግዚአብሔር ክህሎት፣ የእግዚአብሔር ጥበብ አይገለጥም ነበር። ትንሣኤው ምን አይነት ትንሣኤ እንደሆነ አይተሃል። ሰበኑ ሳይፈታ በተከፈነበት ሰበን ውስጥ ተነሳ። መቃብሩ ሳይከፈት በሕቱም መቃብር በሕቱም ከፈን ውስጥ ተነሳ። ትንሣኤው ድንቅ የሚያሰኘው ይሄ ነው። ድንቅ ትንሣኤ። ኢየሱስ ማለት ድንቅ ማለት ነው። አምላክ ወሰብ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን።